ዛሬውኑ አድርገው ዱ ኢት ቱዴይ የዳሪየስ ፎሬክስ መጽሐፍ ዳሰሳ ነው። ዛሬውኑ አድርገው ነገን መጠባበቅ ለነገ ማለትን ለማሸነፍና ምርታማነትን ለማሻሻል ትርጉም ያላቸውን ነገሮች ያካተተ መጽሐፍ ሲሆን መጽሐፉ ስለ ምርታማነትና ስራን ለነገ ማለት ወይም ማዘግየትን ልምድን ለማቆም በጥልቀት የሚዳስስ አጭር ግን ጠንካራ መመሪያ ነው። መጽሐፉ ወዲያውኑ እርምጃ የመውሰድን ኃይል አበክሮ የሚገልጽ ሲሆን አንባቢዎች ከመዘግየት አዙሪት መውጣት ህይወት መንገድ እንዲኖራቸው ይመክራል። ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት የራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁ ቆዩ። ስለ ማዘግየት መጽሐፉ እንዲህ ይለናል። ማዘግየት ወይም ነገሮችን ለነገ የማለት ችግር ይልና በመጀመሪያ ስራን ለነገ የማለት ልምድ የግልም ሆነ በሙያ ህይወት ላይ የሚያመጣው ጎጂ ውጤት ያብራራል። ስራን ማዘግየት ከስንፍና ብቻ የሚመጣ ሳይሆን ብዙውን ጊዜ በፍርሃት ፍጹም የመሆን ፍላጎት ወይም ፐርፌክሽኒዝም እና ግልጽነት በማጣት ምክንያት የሚከሰት ውስብስብ ችግር መሆኑን ይገልጻል። የዛሬውን አድርገው ዱ ኢት ቱዴይ ፍልስፍና መጽሐፉ ዋና ጭብጡ ዛሬውን አድርገው በሚለው ፍልስፍና ላይ ሲሆን ይህንን ቀላል ግን ኃይለኛ መመሪያ አንባቢዎች ተግባራትን ከማዘግየት ይልቅ ወዲያውኑ እንዲያከናውኑ ያበረታታል። ይህንንም አስተሳሰብ በመከተል ስራ የማዘግየት ልምድን በማሸነፍ ምርታማነታቸውን ማሳደግና ትርጉም ያላቸውን ግቦች ማሳካት እንዲችሉ ይመክራል። ስራን የማዘግየት ልማድን ለማሸነፍ የሚረዱ ዋና ዋና ስልቶች ብሎ ያስቀምጧል። ፎሬክስ የዛሬውን አድርገው ዱ ኢት ቱዴይ ፍልስፍና በተግባር ለማዋል የሚረዱ ጥቂት ምክረ ሀሳቦችን ዘርዝሯል። አንደኛ፣ በትንሹ ይጀምሩ። መነቃቃትና በራስ መተማመን ለመገንባት ስራዎችን በትንሹና በቀላሉ በሚከናወኑበት ወይም በሚያከናውኑበት ተግባር ይጀምሩ። ይህም ትንንሾቹ ስራ እንደጨረሳችሁና እንዳሳካችሁ ስታውቁ የመነቃቃትና የመበረታታት ስሜት ስለሚፈጥር ነው ይላል። ሁለተኛ፣ ግልጽ ግቦችን ያስቀምጡ። አቅጣጫ እንዲኖረው ግልጽ ሊለኩ የሚችሉ ሊደረስባቸው የሚችሉና በጊዜ የተገደቡ ማለትም ስማርት ግቦችን ያስቀምጡ ይላል። ሶስተኛ፣ ትኩረት የሚከፋፍሉ ነገሮችን ያስወግዱ። አንድ እንደ ስልክ ማስታወቂያ ወይም ኖቲፊኬሽን፣ አላስፈላጊ ድምጾች እንዳትሰሩ ተረጋግታችሁ እንዳትሰሩ የሚያደርጓችሁ የሚረብሹ ነገሮችን ያስወግዱ ይላል። አራተኛ ላይ የጊዜ አጠቃቀም ዘዴዎችን ይጠቀሙ ይላል። ከዛ ውስጥም እንደ ምሳሌ የፖሞዶሮ ቴክኒክን አስቀምጧል። ፖሞዶሮ ቴክኒክ 6 ዋና መሰረታዊ ደረጃዎች ወይም ፕሮሰሶች አሉት። አጠር አድርጌ ስለ ፖሞዶሮ ለመናገር ያህል መጽሐፉ ላይ የተጠቀሰውን ሀሳብ መሰረት በማድረግ አንደኛ፣ ስራ ይመረጣል። ያ ስራ ማለቅ ያለበት እና ረዘም ያለ ጊዜ የሚፈልግ ስራ ሊሆን ይችላል። ሁለተኛ፣ ጊዜ ማሳወቂያ ወይም ታይመር በመጠቀም ለ25 ደቂቃ ታይመሩ ይቀጠራል። ሶስተኛ ላይ በስራው ላይ ብቻ ያተኩራሉ። 25 ደቂቃ እስኪያልቅ ድረስ ሳያቋርጡ በተከታታይ ስራው ላይ ብቻ አተኩረው ይሰራሉ። ከዛ ልክ 25 ደቂቃው እንዳለቀ አራተኛ ላይ 5 ደቂቃ እረፍት ይወስዳሉ ማለት ነው። ከዛ ይህንን ሪፒቲሽን ይህንን ድግግሞሽ ለ3 ጊዜ ያህል ደጋግመው ይሰሩታል ማለት ነው። ስድስተኛ ላይ ምን ይላል? ረጅም እረፍት ስለመውሰድ ይልና ፖሞዶሮስ ወይም እነዚህ 25 ደቂቃ ያሉ ያልተቆራረጡ ስራ የምንሰራባቸው ጊዜዎችን ለ4 ጊዜ ወይ ለ3 ጊዜ ያህል ደጋግመን ካደረግናቸው በኋላ ከዛ በኋላ ግን ለ15 ወይ ለ30 ደቂቃ ረዘም ያለ እረፍት መውሰድና አሁንም ቀጥላችሁ ስራው እስኪያልቅ ድረስ ይህንኑ ቴክኒክ እየተጠቀማችሁ መቀጠል የምትችሉበትንም የጊዜ አጠቃቀም ቴክኒክ አስቀምጧል። ሌላው አምስተኛ ላይ ያስቀመጠው ማዘግየትን ለማስወገድ የሚጠቅሙ ነገሮች ተጠያቂነት የሚፈጥር ጓደኛ ይኑሮ። ምንድነው ይህ ማለት? ግቦችን ለጓደኛው ወይም ለቅርብ ሰው ምክር ለሚሰጠው ሰው ያጋሩ። ይህም ምንድነው? ያሉትን ነገር ሳያደርጉ ቢቀሩ ያ ሰው ሊወቅሶት ስለሚችል የተጠያቂነት ስሜት እንዲፈጥር ማለት ነው። ስድስተኛ፣ ትናንሽ ስኬቶችን ያክብሩ። የሚያሳዩት መሻሻል ለራሱ እውቅና ይስጡ፣ ራስዎን ይሸልሙ፣ ራስዎን ያበረታቱ ማለት ነው። ወዲያውኑ እርምጃ የመውሰድን ኃይል ቀጥሎ ያወራና ምንድነው ወዲያውኑ እርምጃ መውሰድ የሚከተሉትን ለውጦች ያመጣል። አንደኛ፣ ጭንቀትን ይቀንሳል። ስራን በጊዜ ማጠናቀቅ ከጊዜ ገደብ ጋር የተያያዙ እና ከዛ ጋር ተያይዞ የሚመጡ ጭንቀቶችን ያስወግዳል። ሁለተኛ ትኩረትን ያሻሽላል። ወዲያውኑ ወደ ስራ መግባት
አእምሮ ሳይበታተን በትኩረት ትክክለኛውን ስራ ወዲያውኑ መስራት የምንችልበትን አቅም ይሰጠናል። ሌላው በራስ መተማመን ይጨምራል። ሰዎች ስራዎቻቸውን በተሳካ ሁኔታ ማጠናቀቅ ሲችሉ በራስ መተማመን ስሜታቸውም ከፍ እያለና እያደገ ይሄዳል። ወደ ተግባር ወደ ከፍተኛ ቅልጥፍናና ውጤታማነት ይመራል። ሌላው ትርጉም ያላቸው ግቦችን ለማሳካት ይጠቅማል። ረዘም ያለ ጊዜ ቢፈልግና ሲሪየስ የሆነ ነገር በትክክል ወዲያውኑ ጀምሮ በመስራት በመጨረስ በህይወታችሁ ውስጥ ትርጉም ያለውን ነገር እንድታደርጉና እንድታሳኩ ይረዳል። እንደ ማጠቃለያ ዛሬውኑ አድርገው ዱ ኢት ቱዴይ የዳሪየስ ፎሮክስ መጽሐፍ ምን ይለናል? ምርታማነትን ለማሻሻል እና የማዘግየትን ልምድ ስራን ለነገ የማለትን ልምድ ለማሸነፍ ለሚፈልግ ለማንኛውም ሰው ጠቃሚ የሆነ መጽሐፍ እንደሆነ ይነግረናል። ፎሮክስ ተግባራዊ ምክሮችንና አነቃቂ ግንዛቤዎችን አንባቢዎች ጊዜያቸውን እንዲቆጣጠሩ ቅድሚያ የሚሰጣቸውን ነገሮች እንዲለዩና ሙሉ አቅማቸውን እንዲጠቀሙ ይረዳል። ይህንን ፍልስፍና በመቀበል ህይወቱን ትርጉም ባለው መልክ መምራት እንዲችሉ ይህንን መጽሐፍ እንዲያነቡ ጋብዛለሁ። ክቡራትና ክቡራን፣ ለራስ ማገዣ መጽሐፍትን በመዳሰስ ወደ እናንተ ማደርስበት ይዘት ነው። ዳጊ ነኝ። ደህና ሁኑ።